ዓለም እንደ እስር ቤት ሆኖብሃል። የቱም ያህል ብትጥር የቱም ያህል ብትለፋ ሁሌም እዛው ባለህበት የረገጥክ እንደሆነ ይሰማሃል ከሆነ አንተ ማትሪክስ ውስጥ ነህ። ይህ ማትሪክስ ግን በውጭ ያለ አይደለም፣ በአእምሮህ ውስጥ የተገነባ የልምድ የባህሪና የጊዜ አጠቃቀም ሰንሰለት ነው። ዛሬ ይህን ሰንሰለት የምትበጥሱበትን የአልኬሚስቱን ማኑዋል ይዤላችኋለሁ። ከሮበርት ላይ ከጆ ዲስፔንዛ እንዲሁም ከቲም ጥበቦች የተወጣጡ ህይወትን ለዘላለም የሚቀይሩ 3 ደረጃዎችን አቀርብላችኋለሁ። ደረጃ 1 የባህሪ ኮድ አንብብ። የመጀመሪያው ደረጃ ራስን ማወቅ ነው። ቲም እንደሚለን አብዛኞቻችን ለምን እንደምንወድቅ እንኳን አናውቅም ይለናል። ለምሳሌ የአንዳንዶቻችን ችግር ስንፍና፣ የሌሎቻችን ደግሞ ትኩረት ማጣት ሊሆን ይችላል። የሌሎቻችን እውቀት ማጣት ወይንም ፍርሃት ሊሆን ይችላል። ባህሪን ሳታውቅ ህይወትን ልትቀይር መሞከር ካርታ ሳይኖርህ በአንድ ሀገር ለመጓዝ እንደመሞከር ነው። አንተ ማነህ? ራስህን መርምር፣ ራስህን እወቅ። መልሱን ካላገኘህ ማትሪክስ ሁሌም ያሸንፋል። ደረጃ 2 የድሮ ማንነትህን አንኢንስታል አድርግ። ዶክተር ጆ ዲስፔንዛ አንድ አስደንጋጭ እውነታ ይነግሩናል። ዛሬ የምታስበው ሀሳብ የትናንትናው ድግግሞሽ ከሆነ ነገ የትናንትናውን ኮፒ ነው የሚሆነው። አእምሮን እንደገና ሪፕሮግራም ካላደረግ አሮጌው ማንነትህ ሁሌም ወደ ድህነትና ወደ ኋላ ቀርነት ይጎትታል። በኳንተም ደረጃ መቀየር ማለት ከለመድከው ስሜት መለየት ማለት ነው። ጠዋት ስትነሳ ስልክን ከመንካት ይልቅ ለ5 ደቂቃ አዲሱን ማንነትን ቪዥዋላይዝ አድርገው። አሮጌው ፋይል አጥፍተህ አዲሱን ጫን። ደረጃ 3 የጊዜ አልኬሚ። አእምሮህን ካስተካከልክ በኋላ ወደ ተግባር መግባት አለብህ። እዚህ ጋር ነው ሮበርት ላይ የሚመክረው። ጊዜን ወደ ወርቅ ለመቀየር 3 ወርቃማ ህጎችን ተጠቀም። ህግ 1 The Law of Forced Efficiency። ይህ ህግ የሚነግረን ጊዜ ሲጠብህ ውጤታማ ትሆናለህ። ስለዚህ ለራስህ አጭር ዴድላይን ስጠው፣ ለስራህ አጭር ዴድላይን ስጠው። ሁለተኛ ህግ The 80-20 Rule። 80% ውጤት የሚመጣው ከ20% ስራህ ነው። ስለዚህ 20% ስራህን ጠንቅቀህ እወቅ። ህግ 3 Eat the Frog። ጠዋት ስትነሳ ከባዱን ስራህን መጀመሪያ ስራ። ምክንያቱም ጠዋት አቴንሽናችን ዲስትራክት ስላልሆነ አንድ ሀሳብ ላይ ማተኮር ስለምንችል የዛኔ ከባዱን ስራ በቀላሉ ማከናወን እንችላለን። ያለ ተግባር የሚቀር እውቀት ቆሻሻ ነው። የአልኬሚስቱ የመጨረሻ ስራ ብረቱን ወደ አቶን ማስገባት እንደሆነ ሁሉ አንተም እውቀትን ወደ ስራ ቀይረው። ማጠቃለያ፣ ምርጫው ያንተ ነው። ይህን ቪዲዮ ላንተ የመጣ በአጋጣሚ አይደለም። አጽናፍ ዓለም ልትቀየር ይገባሃል እያለህ ነው። ማትሪክስ ውስጥ ተኝተህ መቅረት ትችላለህ፣ ወይም ደግሞ የአልኬሚስቱን መንገድ መርጠህ ህይወትን ድንቅ ስራ ልታደርገው ትችላለህ። የቱን ትመርጣለህ? በኮሜንት ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ተወደዳችሁት ላይክ እና ሼር አድርጉት። እንዲሁም ሳብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። ስላዳመጣችሁኝ አመሰግናለሁ። ጥበቡ ይቀጥላል። መልካም ቀን።